ሰላም የግሪሳ ቤተሰቦች፣ ኑሮ ተወዷል፣ ገቢና ወጪ አልመጣጠን ብሏል። ብዙዎቻችን ገንዘቤ ወዴት ነው የሚሄደው ብለን እንጠይቃለን። ነገር ግን ሳናውቀው በየቀኑ ገንዘባችንን ወደ እሳት የምንጥልባቸው ብዙ መንገዶች አሉ። ዛሬ በግሪሳ በኢትዮጵያ ውስጥ ትልቁ የገንዘብ ማባከኛ የሆኑ 10 ነገሮችን በጥልቀት እንመረምራለን። እነዚህ ነገሮችን በማቆም ብቻ ኪሳችሁን ማዳን ትችላላችሁ። በኢትዮጵያ ገንዘብን በከንቱ የሚያባክኑ 10 ነገሮች። 10ኛ የታዋቂ ብራንድ ልብሶችና ጫማዎች። ብዙ ኢትዮጵያውያን ለመታየት ሲሉ ብቻ አቅማቸውን የማይፈቅደውን ውድ ብራንድ ልብሶችን ይገዛሉ። አንድ ጫማ 20 ሺህ ወይም 30 ሺህ ብር ሲገዛ ያ ሰው ወራዊ ደመወዙ 40 ሺህ ብር ሊሆን ይችላል። በአሁኑ ሰዓት በሀገራችን ገበያ ላይ ያሉ አብዛኞቹ ብራንዶች ኦሪጂናል ሳይሆኑ ጥራት የሌላቸው ኮፒዎች ናቸው። ለጥራት ሳይሆን ለስሙ ብቻ ብለን የምናወጣው ገንዘብ ትልቅ ብክነት ነው። ከዚህ ይልቅ ጥራት ያላቸውን የሀገር ውስጥ ምርቶች ወይም ተራ ልብሶችን መጠቀም ይቻላል። 9ኛ ሁልጊዜ ከቤት ውጭ መመገብ። በተለይ በአዲስ አበባ የወጣቶች ባህል እየሆነ የመጣው ቦሌ ወይም ካሳንቺስ አካባቢ ባሉ ውድ ካፌዎች እና ሆቴሎች መመገብ ነው። ቤት ውስጥ በ2 ብር ሊሰራ የሚችል ምግብ ሆቴል ውስጥ ከነ ሰርቪስ ቻርጁ 1200 ብር ሊጠየቅ ይችላል። በሳምንት 3 ቀን ብቻ ከውጭ የምትመገቡ ከሆነ በወር እስከ 15000 ብር ለምግብ ብቻ ልታወጡ ትችላላችሁ። ይህ ደግሞ በየዓመቱ 180 ሺህ ብር ይሆናል። ይህን ገንዘብ ቆጥባችሁ ለቢዝነስ ብታውሉት የት በደረሳችሁ ነበር። 8ኛ ሎተሪና የስፖርት ውርርድ። ይህ በአሁኑ ሰዓት በኢትዮጵያ ወጣቶች ትልቁ የገንዘብና የጊዜ ገዳይ ነው። ብዙዎች በአንድ ጀንበር ሀብታም እሆናለሁ ብለው የየቀን ጉልበታቸውንና ገንዘባቸውን በቤቲንግ ይገብራሉ። ውርርድ በሳይንሳዊ መንገድ የተሰራው ቤቱ እንዲያሸንፍ እንጂ እናንተ እንድታሸንፉ አይደለም። በየቀኑ 100 ብር የሚታዘዙ ከሆነ በወር 3000 ብር እየከሰራችሁ ነው። ከ1000 ሰው አንዱ ሲያሸንፍ 999 ሰው ይከስራል። ይህ የድሆች ታክስ እንጂ የሀብታም መውጫ መንገድ አይደለም። 7ኛ ውድ የማኪያቶ እና የካፌ ባህል። ኢትዮጵያ የቡና ሀገር ብትሆንም አሁን ላይ ግን ቡና መጠጣት ትልቅ ወጪ ሆኗል። በየቀኑ ስፔሻል ማኪያቶ ወይም ላቴ መጠጣት እንደ ፋሽን ይታያል። አንድ ማኪያቶ ከ100 እስከ 150 ብር ይሸጣል። በቀን 2 ማኪያቶ የምትጠጡ ከሆነ በወር ለቡና ብቻ 9000 ብር ታወጣላችሁ። ቤት ውስጥ በባህላዊ መንገድ የሚፈላ ቡና ግን ከዚህ በ10 እጥፍ ያነሰ ወጪ አለው። ለቡና የምታወጡት ገንዘብ ብቻ አንድ ትንሽ የንግድ ስራ ሊጀምርላችሁ እንደሚችል አስታውሱ። 6ኛ ከልክ ያለፈ አነስተኛ ድግሶች። ወደ ሰርጉ ከመድረሳችን በፊት አሁን ላይ አዳዲስ የብግነት መንገዶች መጥተዋል። ጀንደር ሪቪል፣ የህፃናት ልደት፣ የክርስትና ግብዣ እና የመሳሰሉት። ለእነዚህ ትናንሽ ድግሶች የሚወጣው ገንዘብ ከሰርግ በማይተናነስ መልኩ ለጌጣጌጥ፣ ለኬክ እና ለፎቶግራፍ ይባክናል። ህፃኑ የሚያስታውሰው ልደቱ ላይ 100 ሺህ ብር ማውጣት ለልጁ ሳይሆን ለሰዎቹ ይታይልኝ ማለት ነው። ይህ ገንዘብ በልጁ ስም ባንክ ቢቀመጥ ለወደፊት ትምህርቱ ትልቅ መሰረት የሆነው ነበር። ኢትዮጵያውያን ሰው ምን ይለኛል ብለን የምናወጣው ገንዘብ ከኪሳችን በላይ ሆነዋል። ውድ ግሪሳ ቤተሰቦች እስካሁን ያየናቸው 5 ነገሮች ብቻ በዓመት በመቶ ሺዎች የሚቆጠር ብር ሊያስወጣችሁ ይችላሉ። እነዚህን ልምዶች መቀየር ማለት የገንዘብን ነፃነት ማግኘት ማለት ነው። ከእነዚህ 5 ነገሮች ውስጥ እናንተ ይበልጥ የጎዳችሁ የትኛው ነው? ወይስ ሌላ የምትጨምሩት አለ? ሀሳባችሁን በኮመንት አጋሩን። አሁን ደግሞ ኢትዮጵያውያን የሀብት ማማ የሚንዱ ሰውን በድህነት አዙሪት ውስጥ የሚያስቀሩ 5 ትልልቅ የብክነት መንገዶች እናያለን። በተለይ ቁጥር 1 ላይ የምናየው ነገር ኢትዮጵያዊነት መገለጫ ቢመስልም ለብዙዎች ግን የኢኮኖሚ ውድቀት ምንጭ ነው። እስከ መጨረሻው አብራችሁን ቆዩ። 5ኛ ስልክን ለታይታ መቀየር። ዘ አይፎን ከልቸር። በአሁኑ ሰዓት በኢትዮጵያ አዲስ የወጣን አይፎን መያዝ እንደ ትልቅ ደረጃ ይታያል። አንድ ስልክ ከ150 ሺህ ብር እስከ 250 ሺህ ብር ሊሸጥ ይችላል። ብዙ ሰዎች ይህንን ስልክ የሚገዙት ለስራቸው አስፈላጊ ሆኖ ሳይሆን
ሰው እንዲያየው ብቻ ነው። ስልኩን ለመግዛት ንብረት የሚሸጡ ወይም ያለ አቅማቸው የሚበደሩ ሰዎች ጥቂት አይደሉም። ቴክኖሎጂ በየዓመቱ ይቀየራል። በየዓመቱ አዲስ ስልክ መከተል ግን የሀብታም ሳይሆን የሞኝ መንገድ ነው። ስልክ ለፍጆታ እንጂ ለክብር መሆን የለበትም። አራተኛ የጫትና የሱስ ወጪዎች። ይህ በብዙዎች ዘንድ እንደ መዝናኛ ቢታይም በኢትዮጵያ ውስጥ ግን ትልቅ የሀብት ገዳይ ነው። ጫት ብቻ ሳይሆን አብረውት የሚመጡት ሲጋራ፣ ለስላሳ፣ ኃይል ሰጪ መጠጦች እና መቃሚያ ቤቶች ወጪያቸው ቀላል አይደለም። በቀን ለጫትና ለተያያዥ ነገሮች 500 ብር የሚያወጣ ሰው በወር 15,000 ብር ያባክናል ማለት ነው። ይህ ሰው በዓመት 180 ሺህ ብር ወደ አየር ይበትናል። ከገንዘብም በላይ ግን ምርታማ የሆነ ሰዓቱንና ጤናውን እያጣ ነው። ይህንን ገንዘብ ለ20 ዓመት ቢቆጥበው ኖሮ ዛሬ ትልቅ ድርጅት ባለቤት መሆን ይችል ነበር። ሶስተኛ የግልን መኪና እንደ ኢንቨስትመንት ማየት። ኢትዮጵያ በዓለም ላይ በመኪና ታክስ እጅግ ውድ ከሆኑ ሀገራት አንዷ ናት። አንድ መኪና በውጭ ሀገር ካለው ዋጋ በ3 እጥፍ በላይ ተጨምሮበት ይሸጣል። ብዙዎች መኪና ሀብት ነው ብለው ያስባሉ፣ ግን እንደ ኢትዮጵያ ያለ ቦታ መኪና ትልቅ የገንዘብ ማፍሰሻ ላያቢሊቲ ነው። መኪና እንደወጣ ዋጋው ይቀንሳል። በተጨማሪም የመለዋወጫ ዕቃዎች ዋጋ፣ የነዳጅ ወጪ እና የጥገና ክፍያ ኪስን ባዶ ያደርጋሉ። ለታይታ ተብሎ የሚገዛ የቅንጦት መኪና ገንዘብ የሚያስገኝ ቢዝነስ ላይ መዋል የሚችልን በሚሊዮን የሚቆጠር ብር አፍኖ ይይዛል። መኪና መግዛት ያለበት ቢዝነሱ መኪናውን መግዛት ሲችል ብቻ ነው። ሁለተኛ ለስም የሚከፈል ውድ ቤት ክራይ። ብዙዎች ደሞዛቸው ወይም ገቢያቸው ሲጨምር መጀመሪያ የሚያደርጉት ነገር ቦሌ ወይም ሰሚት አካባቢ ውድ ቤት መከራየት ነው። ገቢያቸው 50 ሺህ ብር ሆኖ 30 ሺህ ብር ለቤት ክራይ የሚከፍሉ ሰዎች አሉ። ከግማሽ በላይ ገቢን ለቤት ክራይ መስጠት ራስን ለድህነት መዳረግ ነው። ሰው ምን ይለኛል ብሎ ጥሩ ሰፈር ለመኖር የሚከፈል ዋጋ የራስን ቤት ለመስራት ወይም መሬት ለመግዛት የሚሆንን አቅም ያዳክማል። በትንሽ ቤት እየኖሩ ሀብት ማፍራት በኋላ በሚሊዮን በሚቆጠር ቪላ ውስጥ ከመኖር ይቀድማል። አንደኛ በኢትዮጵያ ውስጥ ትልቁ የገንዘብ ማባከኛ ሰርግ ነው። ለአንድ ቀን ደስታና ለሰው ትርኢት ሲባል ከ2 ሚሊዮን ብር በላይ የሚያወጡ ወጣቶች አሉ። በአንድ ቀን ድግስ የሚጠፋው ገንዘብ አዲስ ተጋቢዎች የራሳቸውን ሕይወት ለመጀመር፣ ቤት ለመግዛት ወይም ቢዝነስ ለመጀመር የሚጠቀሙበት ትልቅ ካፒታል ነበር። ብዙዎች ከሰርጉ በኋላ ለዓመታት በዕዳ ተተብትበው ይኖራሉ። ሰርግ ለፍቅር እንጂ ለፉክክር መሆን የለበትም። ሺህ ሰው አብልቶ በዕዳ ከመሰቃየት ጥቂት ሰዎችን ጋብዞ የተረፈውን ገንዘብ ለወደፊት ሕይወት ማስቀመጥ ብልህነት ነው። ውድ የክርስቲያን ቤተሰቦች ዛሬ ያየናቸው 10 ነገሮች የኢትዮጵያውያን ኪስ እያደባዩ ያሉ ትልልቅ ቀዳዳዎች ናቸው። ሀብታም መሆን የሚቻለው ብዙ በማግኘት ብቻ ሳይሆን ያገኙትን በአግባቡ በመያዝ ነው። እነዚህን የብክነት መንገዶች በመዝጋት የገንዘብ ነፃነታችሁን አውጁ። ከነዚህ 10 ነገሮች ውስጥ የእናንተን ወይም የጓደኞቻችሁን ኪስ እየጎዳ ያለው የትኛው ነው? ወይስ እኛ ያልጠቀስነው ሌላ ትልቅ ብክነት አለ? ሀሳባችሁን በኮመንት አጋሩን። ይህን ቪዲዮ ከጠቀማችሁ ላይክ በማድረግ ሌሎች እንዲደርስ አድርጉ። በቀጣይ ሌላ መረጃ ይዘናችሁ እንቀርባለን። ስላዳመጣችሁን እናመሰግናለን።